ጽጌሬዳ ከባለፈው ሳምንት ጽጌሬዳ ነብዩ ቤት በምትሰራበት ሰዓት ላይ አጋጣሚ ሆኖ በሰራችው ምግብ ላይ የጨመረችበት ነገር ስላለ በዛ አማካኝነት የነብዩ አባት ክፉኛ በህመም ተመተው አልጋ ላይ ተኝተዋል። ነገር ግን ደግሞ የጽጌሬዳ ጓደኛ ወይም ደግሞ ጽጌሬዳ ከእናቷ ጋር የምትኖርባቸው ቤተሰቦች ለጽጌሬዳ ጓደኛ ብትሆናትም እነሱ ቤት የጽጌሬዳ እናት ዘርፌ የምትሰራበት ቤት ነው። ይሁንና ግን ጽጌሬዳ ያንን ምግብ ላይ እንደዚህ አይነት የሚያቃጥል ነገር ማድረጓንና ሽማግሌውን የነብዩን አባት ለህመም መዳረጓን ለራሱ አታውቀውም ነበር። አጋጣሚ ሆኖ የነብዩ አባት እንግዲህ ታሟል። የዛሬውን አብረን እንከታተላለን። እስከ መጨረሻ አብራችሁ ይቆዩ። ጽጌሬዳና ጓደኛዋ ወደ ነብዩ ቤት ጽጌሬዳም እዛ ስለምትሰራ ወደዛ ቤት ይዛት ትሄዳለች ጓደኛዋን። ለካስ ያቺ ጓደኛዋ ከነብዩ ፍቅር ቢጤ ይዟታል ይመስለኛል። ነብዩ ግን አጋጣሚ ሆኖ ከተለያዩ ሴቶች ጋር ከአንድ ሳምንት በላይ መቆየት አይችልም። ከዚህ በፊትም ጽጌሬዳም በዚህ ከነዛ ሴቶች ውስጥ በሱ ሰለባ ሆና እንደነበረም ሁላችሁም ታውቃላችሁ ባለፉት ክፍሎች ውስጥ። ነገር ግን ጽጌሬዳ ከሱ ጋር ርቃለች። የጽጌሬዳ ልብ ወደ መኮንን ጋር ያሸለበ ይመስላል። ነብዩ ግን አሁንም ቢሆን ጽጌሬዳን እንደሚወዳት ለመኮንን ያስረዳዋል። መኮንን የነብዩን ባህሪያቶች ስለሚያውቃቸው ከአንድ ሴት ጋር ከአንድ ሳምንት በላይ መቆየቱን ስለማያውቅ ጽጌሬዳን እንዳይጎዳት ይፈልጋል። ምክንያቱም ነብዩ ከሴት ጋር መቆየት የሚችል ሰው አይደለም። በዛ ላይ የሀብታም ልጅ ነው። በሀብት የተንደላቀቀ ህይወት ነው የሚኖረው። በሀብቱ የሚመካ ሰው ነው። በንብረቱ የሚመካ ሰው ነውና ከአንድ ሴት ጋር መቆየት አይችልም። ይሁንና ግን ከጽጌሬዳ ላይ በጣም እውነተኛ ፍቅር እንደያዘው ለመኮንን ያስረዳዋል። መኮንን ግን አሁንም ቢሆን አልተዋጠለትም። ምክንያቱም በጣም የሚያከብረው ጓደኛውና ማንነቱን የሚያውቀው ጓደኛው ስለሆነ ነው። የጽጌሬዳ እናት የምትሰራባቸው ሴትዮ ልጇን በስርዓት ትመክራታለች። ምክንያቱም ሽማግሌውንም ስለምታውቀው ጋሽዬንም ስለምታውቀው ልጇና የጋሽዬ ልጅ ነብዩ እንዲጋቡላትና የነሱን ንብረት ወራሽ ለመሆን ትጓጓለች። ለልጇ ቁጭ አድርጋ ልጇን ትመክራታለች። ልጇ ከሷ በፊት ግን ከነብዩ ፍቅር ይዟት ነበር። ከነብዩም ፍቅር ይዟታል። እናቷ መታ ግዴታ እሱን ማግባት እንዳለበት ስትነግራት መጀመሪያ ላይ እንደማቅማማት አለችና ነገር ግን ደስታዋ ፍንጥዝያ ሆነባት። ምክንያቱም የምትመኘውን ሰው ነው ያገኘችው። የምትፈልገውን ሰው ነው እናቷ የመረጠችላት። ነብዩ ግን አሁንም ቢሆን አመለካከቱም ሆነ አስተሳሰቡ ፍላጎቱም ከጽጌሬዳ ጋር ነው። ልቡ ከጽጌሬዳ ጋር ሸፍቷል። ከዚህ በፊት ቢጎዳትም አሁንም የጎዳት ጉዳት ትክክል እንዳልሆነና ጸጸት እየተሰማው እንደሆነ በግልጽ ለመኮንን ይነግረዋል። መኮንን ደግሞ ያው የሱን ባህሪ የነብዩን ባህሪ ስለሚያውቀው በፍጹም አይሆንም፣ አሁንም ድጋሚ ልትጎዳት ነው፣ ምን እያሰብክ ነው ከጽጌሬዳ ጋር ብሎ ጥያቄውን ያቀርብለታል። ነብዩ ግን አሁንም ቢሆን እኔ ከጽጌሬዳ ላይ ለየት ያለ ፍቅር ይዞኛል፣ የበፊቱ አልፏል፣ በፊት ጎድቻታለሁ አውቃለሁ፣ አሁን ግን የእውነተኛ በቃ እኔ ከሷን ማጣት አልችልም እያለ ይገኛል። ጽጌሬዳ እነ ነብዩ ቤት በሰራተኝነት ተቀጥራ
እየሰራች ትምህርቷን በጎን ለጎን እየተማረች በትምህርቷ ጎበዝ የሆነች ታታሪ የሆነች እናቷን ከሰው ቤት ለማውጣት እየታገለች ያለች ጠንካራና ትጉህ ሴት ናት። እችን ሴት ደግሞ እሱ ገና ለገና የሀብታም ልጅ ስለሆነ ነብዩ የሀብታም ልጅ ስለሆነ እችን እምቡጥ ጽጌረዳ ለመቅጠፍና ህይወቷን ለማበላሸት እየተፈታተናት ያለበት ሁኔታዎች አሉ። ጽጌረዳ ግን ምንም የገባት ነገር የለም። እነ ነብዩ ቤት ገብታ ስራዋን ሰራርታ ገንዘቧን ደሞዟን ተቀብላ መውጣቷን እንጂ ነብዩ ሌላ ሴራ እያሴረባት እንደሆነ በፍቅር እየፈለጋት እንደሆነ ምንም የተረዳችው ነገር የለም። ምክንያቱም በጽጌረዳ ልብ ውስጥ መኮንን ያለ ይመስለኛል። መኮንን በጣም ታታሪ የገጠር ልጅ፣ ቤተሰቦቹን የሚወድ በትምህርቱ ታታሪ የሆነ ጎበዝ ልጅም ስለሆነ እሷንም በትምህርቷ የሚያበረታታት ልጅ ስለሆነ ልቧ እሷም የደሃ ልጅ ስለሆነች ግዴታ ከሱ ጋር ነው ቁርኝቷና ልቧም ወደሱ ሊያደላ የሚችለው ይመስለኛል። ይሁንና ጽጌረዳ ከነነብዩ ቤት ስራዋን ጨራርሳ ወደ ቤቷ ልትሄድ በምትዘጋጅበት ሰዓት ላይ በመጀመሪያ ጓደኛዋን ይዛ እነነብዩ ቤት ድረስ እንደወሰደቻት ያቺ ጓደኛዋ ምንጭቅጭቅ አርጋ ልብሷን ሁሉ ሳይቀር ቀያይራባት ከዛ በፊት ልጅቷ ጽጌረዳ የለበሰችው ልብስ የጓደኛዋን ልብስ ነበረ። የደሃ ልጅ አያድርጋችሁ። የጓደኛዋን ልብስ ለብሳ ሰው ቤት መታ ከሰው ቤት ልብሷን እንድትቀይር ያስደረገቻት። ነገር ግን ነብዩ ደግሞ የዚችኛዋን ልጅ ሴራ ጠንቅቆ ደረሰበት። ከጀርባዋ አቁሞ አዳመጣት። የገዛ አባቱን እንዴት እንደምትዘልፈው፣ የገዛ አባቱን እንዴት እንደምታንቋሽሸው በጽሞና ተከታተላት። በጽሞና ማዳመጣት። ጽጌረዳ ስራዋን ጨራርሳ ወደ ቤቷ በምትሄድበት ሰዓት ላይ አንድ ምንምነቱን የማታውቀው የሆነ ጊዜ ላይ የተዋወቀችው ዮናስ የሚባል መኖሩን እንኳን የማታውቀው የረሳችው ሰው ስልኳ ላይ ይደውልላታል። ስልኳ ላይ በሚደውልላት ሰዓት ላይ ሄሎ ማን ልበል ትለዋለች። ሄሎ ማን ልበል በምትለው ሰዓት ላይ አላወቅኩም ስትለውም እኔ ዮናስ ነኝ ሲላት ዮናስ ወዴት ነው የጠፋው? ስትጠፋም ለምን አልነገርከኝም? ትለዋለች። ዮናስ ደግሞ ሌላ ያሸረበው ሴራ ያለ ይመስላል። ጽጌረዳን ለመቅጠፍ ሁሉም ወንዶች ከየቦታው እየተንተራፈፉ ይገኛሉ። ዮናስም ጽጌረዳን ለነገ ቀጥሯታል። ምን እንደሚላት አይታወቅም። የሆነ ስራ አግኝቼልሻለሁ በሳምንት 2 ሰዓት የሚሰራ ነው እያለ እያታለለ ጽጌረዳን ወደማትፈልገው ህይወት ውስጥ ሊያስገባትና አሁን ከተደላደለ ከስራዋ ላይ ሊያፈናቅላት ትምህርቷንም እንዳትማር ሊያደርጋት ሌላ ወጥመድ የተጠመደባት ይመስላል። ጽጌረዳ ግን በየዋህነቷ ምንም የምታውቀው ነገር የላትም። የጽጌረዳ እናት የምትሰራባቸው ሴትየው ለጽጌረዳ እናት ለዘርፌ ጽጌረዳን ከዛ ልጅ ጋር ምንም አይነት ከነብዩ ጋር ምንም አይነት ግንኙነት እንዳይኖራት ልታረጋት እየተቆጣች ትነግራታለች። የጽጌረዳ እናትም ጽጌረዳን አስቀምጣ እንግዲህ ልጄ ምንም ማድረግ አልችልም፣ እኔ ላንቺ ጥሩ ህይወት ልመርጥልሽም አልችልም፣ ላንቺ ጥሩ ነው የምመኝልሽ፣ እኔም እንደዚህ ተሰቃይቻለሁ፣ በየሰው ቤቱ እየተንከራተትኩ ነው፣ አንቺን የሚጠቅምሽን ነገር ነው የምመኝልሽ ብላ ያቺ ሴትዮ የምትሰራባት ሴትዮ የነገረቻትን ልትነግራት እንጥልጥል ላይ ከደረሰች በኋላ ወሬውን ታቋርጥባታለች። ጽጌረዳስ በቀጣይ ሳምንት ምን ይፈጠር ይሆን? ዮናስ ጋር ተገናኝታ ዮናስ ምን አይነት ስራ ሊሰጣት ይሆን? የነብዩስ ፍቅር እስከ የት ድረስ ይዘልቅ ይሆን? መኮንንስ ከጽጌረዳ ጋር ምን አይነት ግንኙነት ነው ያለው የሚሉትን በቀጣይ ክፍል እንገናኛለን። ለዛሬው የነበረን ቆይታ ይህን ይመስላል። ለተራራው ሚዲያ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም።